እስቲ መብራቱን እናጥፈው። አሁን የምታዩት ግን ሁሉም ነገር ጥቁር ነው። ነገር ግን ሩቢክስ ኪዩቡ ባለበት ቦታ ላይ ነው ያለው። መብራቱ ቢጠፋም ባይጠፋም ሩቢክስ ኪዩብ አለ። ነገር ግን መብራቱ በጠፋበት ሰዓት ላይ ሩቢክስ ኪዩቡ ምን አይነት ከለር ነው ያለው? ከለር ገራሚ ነገር ነው። ዓለማችን ካለ ከለር ባዶ ናት። ከለር ምንድን ነው? አረንጓዴ፣ ቀይ፣ ሰማያዊ እነሱ ምንድን ናቸው? ከለር ብርሃን ነው። ብርሃን ኤሌክትሮማግኔቲክ ራዲዬሽን ክፍል ነው። በ400 ቴራሃርት እና በ700 ቴራሃርት መካከል ነው። ከለር በእነሱ መካከል ብዙ ከለሮች አሉ። ምንድን ነው አረንጓዴ ከቀይ የለየው? ፍሪኩዌንሲ። የተለያዩ ፍሪኩዌንሲዎች መጠን የተለያዩ ከለሮችን ያመጣሉ። እስቲ እንረዳው። አንድ ነገር ከለሩን እንዴት እንደሚያገኝ። ብርሃን ከሆነ ቦታ አንድ ኦብጀክት ላይ ሲያርፍ ሶስት ነገሮች ያጋጥሙታል። ወይ ብርሃኑ ይመለሳል ሪፍሌክት ያደርጋል፣ ወይ ብርሃኑ እዛው ይቀራል፣ ወይ ደግሞ ያልፋል እንደ ብርጭቆ ማለት ነው። ግን በሚመለስበት ጊዜ ይለያል። ለምሳሌ አንድ ኦብጀክት ላይ ሰማያዊ፣ ቀይ፣ አረንጓዴ ቢያርፍ ሰማያዊና ቀዩን አስቀርቶ ቀዩን ብቻ ሪፍሌክት ሊያደርግ ይችላል። ስለዚህ ኦብጀክቱ ውስጡ አረንጓዴና ሰማያዊ ሲሆን ሪፍሌክት የሚያደርገው ከለር ደግሞ ቀይ ነው ማለት ነው። ስለዚህ የዚህ ኦብጀክት ከለር ምንድን ነው? እንደዚህ አይነት ጥያቄዎችን ለመረዳት በጣም ጥልቅ መሄድ ያለብን ሲሆን አሁን እዚህ ውስጥ ማንገባ ሲሆን ወደ ጊዜ ሰዎች ከዓይናችን የሚወጣ ብርሃን ነው እንድናየው ከለሮችን እንድናያደርግን ብሎ ያምኑ ነበር። ነገር ግን በ11ኛው ክፍለ ዘመን ኢባን አህማም የሚባል ሳይንቲስት ይህን ሲያስረዳ ከዓይናችን የሚወጣ ብርሃን ሳይሆን ከሌላ አካል የሚመጣ ሶርስ ነው የከለሮች አይነት አፌክት አድርጎ ለውጥ የሚያመጣ ብሎ ያስብ ነበር። ይቅርታ ይህን ቪዲዮ በተለያዩ ምክንያቶች መቀጠል የማንችል ሲሆን በሌላ ቪዲዮ እንገናኛለን። قاطعوا هؤلاء عيال الحرام الفتارين اللي بيحاربوا الاسلام بيحاربوا النبي هؤلاء